ቴምር የምንለው ያው ቴምር ሲባል ይሄ ነው። ቴምር እቺ አሁን ዋናዋ ግንድ ናት፣ ሴቴ ናት ማለት ነው። እቺ ሴቴ ናት። ከዛ የወንዴው ዘር ከወንዴው ዘር ጋር ወንዴው ዘር ማለት ይሄ ነው። ወንዴው ዘር ማለት ይሄ ነው። ይሄ ነው ከዚህ ጋር እዚህ መሃል ገብቶ ይገባና ይዳቀላል ማለት ነው። ይሄ ወንዴው ነው። እቺ ሴትየዋ ናት። እዚህ መሃል ይገባና ይዳቀላል ማለት ነው። ከዛ በኋላ ነው ቴምር የሚሆነው ማለት ነው። እና ቴምር ይሄንን ይመስላል ልላችሁ ፈልጌ ነው ማለት ነው። እና ከዚህ ጋር ይሄ ወንዴው ነው፣ ይሄ ሴቲው ነው። አንዳንዱ ጋር ደግሞ ትልቁ ዋናው ግንዱ ወንዴ ሆኖ ሴቴው ደግሞ በእንደዚህ አይነት ሁኔታ የሚቀርብበት ቦታ አለ። ኦሬዲ ግንዱ የሚሆነው ምን ጊዜም ቴምር ሲሆን ግንዱ የሚሆነው ሴቴ ናት መሆን ያለባት ማለት ነው። ምክንያቱም ለማዳቀል የሚመቸው ሴትዋ ቴምር ላይ ሲሆን ነው ማለት ነው። ወንዴው ለማካፈል ነው የሚመረተው እንጂ አጀስት ለማድረግ አይመረትም ማለት ነው። አይተከልም። የሚተከለው እሱ ዘሩን ይሄን ለማግኘት ማለት ነው። ይሄንን ለማግኘት ነው። እና እንደዛ ነው እላችኋለሁ ጋይሶች፣ ይመቻችሁ።